ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያም የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበሮች ላይ ተከማችተዋል ሲል የፈረንሳዩ የዜና አገልግሎት ዘግቧል። በዝርዝር እንመለከተዋለን። ፖሊስ በወሰደው እርምጃ 15 ንጹሃን ዜጎችን ገደለ። ፖሊስ ይህንን እርምጃ የወሰደው በቤት ለቤት አሰሳ መሆኑም ተገልጿል። እናስደምጣችኋለን። ትላንት ወደ ኢትዮጵያ በመጡት የቱርክ ፕሬዝዳንት ላይ ተቃውሞ ተነሳ። ምክንያቱም ተሰሙታላችሁ። እነዚህና ሌሎች መረጃዎች ይዘናል። ከኛ ጋር ቆዩ። የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበሮች ላይ ተከማችተዋል ሲል የፈረንሳዩ የዜና አገልግሎት ዘግቧል። የፈረንሳዩ የዜና ወኪል የምዕራብ ዲፕሎማቶችን ጠቅሶ ይፋ ባደረገው ዘገባ የኢትዮጵያ ፌዴራል መንግስት ወታደሮችና የትግራይ ኃይሎች በትግራይ ክልል ድንበር ላይ ተከማችተዋል። ይህ የሁለቱ ወታደራዊ ኃይሎች በድንበር አካባቢ ፊት ለፊት መስፈራቸው ደግሞ ዳግም አካባቢው ላይ ጦርነት እንዳይቀሰቀስ ስጋት አሳድሯል። ስማቸው እንዳይጠቀስ የፈለጉ አንድ የምዕራብ ሀገር ዲፕሎማቲክ ምንጩ ለፈረንሳይ ዜና አገልግሎት አጃንስ ፍራንስ ፕረስ እንደተናገሩት የኢትዮጵያ ፌዴራል መንግስት ጦር ወደ ትግራይ ድንበር በመጠጋቱ የትግራይ ክልል ኃይሎች ወደ ድንበር እየሰፈሩ ነው ሲሉ መናገራቸው ዘግቧል። የጀርመን ድምጽ ራዲዮ ያነጋገራቸው በትግራይ ክልል የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱ በክልሉ ሁኔታው አሳሳቢ ሆኗል ይላሉ። ሁኔታው በጣም አስፈሪ ነው። ፌዴራል መከላከያ ሰራዊት በሁሉም ድንበር ላይ ተሰብስቦ ነው ያለው። ስለዚህ ጦርነቱ አይቀሬ ነው የሚያስብሉ ነገሮች አሉ። በፕሪቶሪያው ስምምነት መሰረት የፌዴራል መንግስት ድንበር የመጠበቅ ኃላፊነት አለበት። ነገር ግን አሁን የተፈለገው ምክንያት ጦርነቱ ሊጀምሩ የሚችሉ ነገሮችን ማፈላለግ ነው። አሁን ይህ የሚያሳይ ሁኔታውም ነው እያየን ያለነው በማለት ስጋታቸው አጋርተዋል። የአረና ትግራይ ዲሞክራሲያዊ ፓርቲ ሊቀመንበር አምዶም ገብረስላሴ በበኩላቸው የሻዕቢያ ኃይሎችን በበርካታ አካባቢዎች እየገቡ ነው። በተለይም የስለላና የመረጃ ሰዎችም በርከት ያሉ ዩኒፎርም የለበሱም እየገቡ ነው። መከላከያም ባለፈው ግጭት አጋጥሞ ስለነበር እንቅስቃሴዎችም አሉ። ያው ሁሉም እየተንቀሳቀሱ ነው። የጦርነት አዝማሚያም አለ። ስለዚህ ጦርነት ይቀሰቀሳል በሚል ስጋት አለ በማለትም ተናግረዋል። አጃንስ ፍራንስ ፕረስ አንድ ስማቸው እንዳይጠቀስ የፈለጉ የትግራይ ክልል ነዋሪ የኢትዮጵያ ፌዴራል መንግስት ኃይሎችና የትግራይ ኃይሎች በከፍተኛ መጠን ድንበር ላይ እየተንቀሳቀሱ ነው። ዓለም አቀፉ ማህበረሰብ በውዝግብ ውስጥ ያሉ ወገኖች መካከል ገብቶ ችግራቸው በውይይት እንዲፈቱ ግፊት ካላደረገ ጦርነት የመቀስቀስ አደጋ ይጨምራል ማለታቸውም ዘግቧል። የመቀለ ነዋሪ የሆኑት የህግ ባለሙያና የፖለቲካ ተንታኝ ሙስጠፋ አብዱም የትግራይ ነዋሪ ውጥረት ጭንቀት ላይ መሆኑን ተናግሯል። በትግራይ ህዝቡ በጣም ጭንቀት ውስጥ ነው። በነበረው ጦርነት ህዝብ አልቆ ከሀዘኑ ሳያገግም ዳግም በፕሪቶሪያው ስምምነት ጦርነቱ ቆሞ ዳግም ጦርነት ሲመጣ ተስፋ ያስቆርጣል። አገር አለኝ ወይ የሚለው ተስፋ አስቆራጭ ሁኔታ ይፈጠራል። በትግራይ ገበያ የለም፣ በባንክም ገንዘብም የለም። ትግራይ ከምግብ እጦትና ከተለያዩ በሽታዎች ሳያገግም ከጦርነቱ ሰቆቃ ሳያገግም ሌላ ጦርነት ታስቦ በቆቦ፣ በአፋር፣ በሁሉም ቀጠናዎች የፌዴራል መንግስት መከላከያ ሰራዊቱን አስጠግቷል በማለት አብራርቷል። ፖሊስ በወሰደው እርምጃ 15 ንጹሃን ዜጎች ገደለ። ፖሊስ ይህንን እርምጃ የወሰደው በቤት ለቤት አሰሳ መሆኑም ተገልጿል። በደቡብ ኢትዮጵያ ምድር በጋሞ ዞን አርባ ምንጭ ዙሪያ ወረዳ ሰላማዊ የሆኑት የዛይሴ ወዘቃና የዛይሴ ደንበሌ ቀበሌ ነዋሪዎች በለቅሶና በደም ታጥበዋል። ዜጎችን የመጠበቅ አደራ ያለባቸው የጸጥታ ኃይሎች አደራቸውን በመዘንጋት በንጹሃን ወገኖቻቸው ላይ የሞት ድግስ ደግሰዋል። ባለፉት 2 ቀናት ብቻ በተፈጸመ ጭካኔ የተሞላበት እርምጃ 15 የጋሞ ዜጎች በገዛ መንደራቸውና በገዛ ቤታቸው በጥይት ተቆልተዋል። ይህ ግድያ በዘፈቀደ የተከሰተ ሳይሆን የብልጽግና አስተዳደር ዜጎችን የመግደል፣ የማፈናቀልና የማሳደድ እኩይ ስትራቴጂ አካል መሆኑን በተግባር ያሳየ ክስተት ነው። ግጭቱ የተቀሰቀሰው እሁድ ከሰዓት በኋላ 10 ሰዓት ላይ ሲሆን በፖሊስ አጀብ ሲጓዙ የነበሩ የጸጥታ አባላት ድንጋይ ተወርውሮብናል በሚል እጅግ ቀላል ሰበብ በመላው መንደሩ ላይ ጦርነት አውጀዋል። የጸጥታ ኃይሎቹ ድንጋይ የወረወረውን ግለሰብ በህግ ቁጥጥር ስር ከመዋል ይልቅ ወደ ዜጎች መኖሪያ ቤት በመግባትና ተኩስ በመክፈት የገዛ ወገኖቻቸውን ደም በከንቱ አፍስሰዋል። የዛይሴ ምርጫ ክልል የህዝብ ተወካዮች ምክር ቤት አባል አቶ አብርሃም ማሞሼ ድርጊቱ እጅግ ዘግናኝና ሰብአዊነት የጎደለው ነው ብለዋል። በዚህ ጥቃት በዛይሴ ወዘቃ ቀበሌ 7 ንጹሃን ዜጎች በጥይት ሲገደሉ በዛይሴ ደንበሌ ቀበሌ ደግሞ 8 ንጹሃን ዜጎች ለህልፈት ተዳርገዋል። ከአካባቢው የደረሱ መረጃዎችና የተለያዩ የሰብአዊ መብት ተሟጋቹ ምንጮች እንደሚያመለክቱት ግድያው የተፈጸመው በአሰቃቂ ሁኔታ ነው። የጸጥታ ኃይሎች ቤት ለቤት ፍተሻ በሚመስል መልኩ በመንቀሳቀስ ለማምለጥ የሞከሩ ወጣቶችን በጅምላ መረሸናቸው ተነግሯል። በዛይሴ ደንበሌ ቀበሌ የጸጥታ ኃይሎች በከፈቱት ተኩስ አንድ አባትና ልጃቸው አብረው መገደላቸውን የዓይን እማኞች ለተለያዩ የሚዲያ አውታሮች አረጋግጠዋል።
ይህ እርምጃ ዜጎች በሀገራቸው ላይ የመኖር ዋስትና እንዳይኖራቸው እንዲፈሩና ተስፋ ቆርጠው እንዲሰደዱ የሚያደርግ የተቀነባበረ ጫና መሆኑን የሰብአዊ መብት ተሟጋቾች እየገለጹ ነው። የክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ስለ ግጭቱና ስለ ንብረት መመለስ ቢናገሩም በጋሞ ዞን በመንግስት ኃይሎች የተፈጸመውን ይህ መሰል ዘግናኝ ጭፍጨፋ በተመለከተ ግን እስካሁን የሰጡት ግልጽ ማብራሪያ የለም። ዜጎች በጥያቄዎቻቸውና በመብቶቻቸው ምክንያት እንዲገደሉ፣ እንዲፈናቀሉና እንዲሰደዱ የሚያደርገው ይህ ስልታዊ ጫና የሀገሪቱን ሰላም በከፍተኛ ሁኔታ እያናጋ ይገኛል። የብልጽግና አስተዳደር ስትራቴጂ ዜጎችን በውይይት ማሳመን ሳይሆን በኃይል ማንበርከክና የመቃወም አቅም እንዳይኖራቸው ማድረግ ሆኗል። በአካባቢው ያለው ውጥረት አሁንም አልረገበም። በተፈጠረው ድንጋጤ ምክንያት በርካታ ሴቶችና ህጻናት ወደ አጎራባች ጫካዎችና ተራራማ አካባቢዎች መሸሻቸውም ታውቋል። የጸጥታ ኃይሎቹ በቁጥጥር ስር በዋሏቸው ወጣቶች ላይም ድብደባና እንግልት እየፈጸሙ መሆኑን ከስፍራው የሚወጡ መረጃዎች ይጠቁማሉ። የአብይ መንግስት የጸጥታ መዋቅር ከህዝብ ጥበቃ ይልቅ ወደ ጭቆና መሳሪያነት በመቀየሩ በጋሞ ህዝብ ዘንድ ከፍተኛ ቁጣና ምሬት ፈጥሯል። ዛሬ በጋሞ ምድር የታየው እውነት የሚያሳየው የመንግስት የጸጥታ ኃይሎች ከጥበቃ ይልቅ ወደ አጥቂነት መቀየራቸውን ነው። የንጹሃን ደም መፍሰስና የአረጋውያን በየቤታቸው መገደል የሀገሪቱ አስተዳደር ዜጎችን በጠላትነት የመፈረጅና የማጥፋት መንገድ ውስጥ መግባቱን የሚያመላክት ጥቁር ጠባሳ ነው። የአሁኑ አስተዳደር የሚከተለው ይህ የኃይል እርምጃ ሀገርን ከመረጋጋት ይልቅ ወደ ባሰ መስቀልቅል የሚከት ሲሆን የታሪክ ተጠያቂነትም የሚያስከትል ነው ተብሏል። ታዋቂው ጋዜጠኛና ተንታኝ ማርቲን ፕላውት የብልጽግና መንግስት በኢትዮጵያና በቀጠናው ላይ የደገሰው አሳሳቢ ሴራ የሚያጋልጥ ትንታኔ አውጥቷል። ፍትህ ከእውቅና በኋላ ትከተል ይሆን በሚል ርዕስ በወጣው በዚህ መጣጥፍ የካቲት 3 ቀን 2026 ጠቅላይ ሚኒስትር አብይ አህመድ ለፓርላማ ያደረጉት ንግግር የብልጽግና መንግስት የገባበትን የፖለቲካ ቀውስ በግልጽ የሚያሳይ መሆኑን ገልጿል። ጠቅላይ ሚኒስትሩ በንግግራቸው የኤርትራ ኃይሎች በኢትዮጵያ ምድር ላይ ወንጀል መፈጸማቸውን በተለይም የአክሱም ጭፍጨፋና የፋብሪካዎች ዝርፊያን በስም ጠቅሰው ለመጀመሪያ ጊዜ አምነዋል። ፕላውት እንደሚሉት ይህ እውቅና ለተጎጂዎች የፍትህ ተስፋ ቢሆንም ለብልጽግና መንግስት ግን ከባድ የህግ ወጥመድ የሚያነሳ ነው። እንደ ጋዜጠኛው ትንታኔ ጠቅላይ ሚኒስትሩ የኤርትራ ጦር ወንጀል መፈጸሙን እናውቅ ነበር ማለታቸው በዓለም አቀፍ ህግ የአዛዥነት ተጠያቂነት ውስጥ ይከታቸዋል። ይህ የህግ መርህ አንድ መሪ ወይም አዛዥ የበታቾቹ ወይም አጋሮቹ ወንጀል ሲፈጽሙ እያወቀ ዝም ካለ ወንጀሉን እንደፈጸመ ተቆጥሮ በህግ ሊጠየቅ እንደሚችል የሚደነግግ ነው። በመሆኑም ፕላውት እንደሚለው ይህ ንግግር በፖለቲካ ተቃዋሚዎችና በህግ ባለሙያዎች እጅ የብልጽግና መንግስት የገዛ ወንጀሉን ያመነበት ትልቅ የራስ እምነት ቃል ሆኖ ያገለግላል። ይህ የጠቅላይ ሚኒስትሩ የእምነት ቃል ቀደም ሲል በትግራይ ህዝብ ላይ የተፈጸመው ዘግናኝ ጭፍጨፋዎችን በድጋሜ ወደ አደባባይ አውጥቶታል። በተለይም በጦርነቱ ወቅት በመንግስትና በአጋር ኃይሎች አማካኝነት የተፈጸሙት የንጹሃን ግድያዎች፣ ያስገድዶ መድፈር ወንጀሎችና በረሃብ የመቅጣት ስትራቴጂዎች አገሪቱን ወደ ዓለም አቀፍ የወንጀለኞች ፍርድ ቤት ሊመሩ የሚችሉ ናቸው ይላል። ጠቅላይ ሚኒስትሩ ዛሬ ላይ ቆመው ስለ ኤርትራ ጦር ወንጀል መናገራቸው በትግራይ ምድር በገዛ ጦራቸውና በአጋሮቻቸው አማካኝነት ለፈሰሰው የንጹሃን ደም ተጠያቂነት የሚያመጣ እንጂ የሚያመልጡበት መሸሸጊያ አይሆንም ሲሉ የህግ ባለሙያዎች ይሞግታሉ። ፕላውት በዘገባ ውስጥ የብልጽግና መንግስት ኢትዮጵያን ወደ ሌላ አውዳሚ ጦርነት እየመራት መሆኑን ከፍተኛ ስጋት በሚፈጥር መልኩ ገልጾታል። እንደ ፕላውት ትንታኔ ሀገሪቱ አሁን ያለችበት ሁኔታ ለሁለተኛ ምዕራፍ ጦርነት ዝግጅት የሚመስሉ ምልክቶችን እያሳየች ነው። የኢትዮጵያ መንግስት በትግራይና በሌሎች የሀገሪቱ ክፍሎች አዲስ ወታደራዊ ዘመቻ ለመጀመር የዝግጅት ምዕራፍ ላይ መሆኑን ይገልጻል። በሌላ በኩል ደግሞ የተባበሩት መንግስታት በኤርትራ ላይ የጣለው ማዕቀብ ማንሳቱ አሰቃቂ ወንጀሎች ፈጽሟል የተባለው የአስመራው አገዛዝ በነፃነት እንዲታጠቅ እድል የሰጠው ሲሆን የዓለም አቀፉ የሰብአዊ መብት መርማሪዎች ኮሚሽን ስልጣን አለመታደሱ ደግሞ የብልጽግና መንግስት ያለምንም ዓለም አቀፍ መከታተያ ለጦርነት እንዲዘጋጅ ሌላው ግብዣ ሆኖለታል ሲል ፕላውት የብልጽግናን አስተዳደር ይተቻል። ማርቲን ፕላውት እንደዘገበው ከ2020 የትግራይ ጦርነት ወዲህ በኢትዮጵያና በቀጠናው ያለው የኃይል ሚዛን በብልጽግና መንግስት የተሳሳተ ፖሊሲ ምክንያት ሙሉ በሙሉ ተቀይሯል። በትግራይ ጦርነት ወቅት አጋር የነበሩት የኤርትራ መንግስትና የፋኖ ታጣቂዎች አሁን ከመንግስት ጋር ወደ ጦርነት መግባታቸው የአስተዳደሩን ከዳተኝነትና የፖለቲካ ውድቀት የሚያሳይ አድርጎ አስቀምጦታል። አሁን ላይ በሁለቱ ሀገራት መካከል ያለው ውጥረት አደገኛ ደረጃ ላይ ደርሷል። ሁለቱም ወገኖች ወታደሮቻቸው ወደ ድንበር እያስጠጉ መሆኑንና የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ለኤርትራ ወገን የማስጠንቀቂያ ደብዳቤ መላካቸውን ፕላውት በዝርዝር አስፍሯል። ከዚህ ባለፈ ኢትዮጵያ ከሱዳኑ አርኤስኤፍ ጋር ያላትን ግንኙነት፣ ከሶማሊላንድ ጋር የፈረመችው ስምምነት ከሶማሊያ ፌዴራል መንግስት ጋር ያለው ግንኙነት እጅግ አክሮታል።
በመጨረሻም ፕላውት በጽሁፉ ያነሳው ትልቅ ስጋት ፍትህ ካልተሰጠ የደም ወደቱ ይቀጥላል የሚል ነው። የብልጽግና መንግስት የፍትህ ስርዓት በኤርትራ ባለስልጣናትና በገዛ ባለስልጣኖቹ ላይ ክስ የመመስረት አቅምና ነጻነት እንዳለው ለማሳየት አሁን ትልቅ ፈተና ላይ የወደቀ ሲሆን ይህ ካልሆነ ግን ዓለም አቀፉ ማህበረሰብ ጉዳዩን ወደ ዓለም አቀፍ የወንጀለኞች ፍርድ ቤት እንዲመራ ጫና ማድረጉ አይቀሬ ነው ይላል ጋዜጠኛው። በምስራቅ አፍሪካ የሚፈሱት የንጹሃን ደሞች እንደተራ ኪሳራ መቆጠር የለባቸውም ሲልም ዘግቧል። የብልጽግና መንግስት ኢትዮጵያን ወደማያልቅ ጦርነትና የህግ ተጠያቂነት እየከተታት ስለመሆኑም ማርቲን ፕላውት ያቀረበው ይህ ትንታኔ ትልቅ ማሳያ ነው። ትላንት ወደ አዲስ አበባ በመጡት የቱርክ ፕሬዝዳንት ላይ ሶማሊላንድ ተቃውሞ አንስታለች። የቱርኩ ፕሬዝዳንት ረሲብ ጠይብ ኤርዶሃን ከጠቅላይ ሚኒስትር አብይ አህመድ ጋር በሰጡት የጋራ ጋዜጣዊ መግለጫ እስራኤል ለሶማሊላንድ የሀገርነት እውቅና መስጠቷን ተቃውመዋል። ፕሬዝዳንቱም ቱርክ በአፍሪካ ቀንድ አዲስ ግጭቶችን በፍጹም ማየት እንደማትፈልግና በቀጠናው ስቃይ ውስጥ በሚገኙ ሰዎች ላይ አዲስ ህመም መጨመር እንደማይገባ አሳስበዋል። በዚህ መግለጫው ስሜ ተነስቷል ያለችው ሶማሊላንድ ታዲያ የቱርክ ፕሬዝዳንት ያደረጉት ንግግር የቀጠናውን ሀገራት ከኔ ጋር ባላቸው ግንኙነት ላይ ጣልቃ መግባት ነው ስትል አውግዛለች። ቱርክ ከዚህ ግጭት አባባሽ ድርጊት እንድትታቀብ ሶማሊላንድ አሳስባለች። ከሁለት ዓመታት በፊት ኢትዮጵያ ለሶማሊላንድ እውቅና በመስጠት የባህር በርና ወደብ ለማግኘት ሙከራ ማድረጓን ተከትሎ ቀጠናው በጽኑ እየታመሰ መሆኑን ይታወቃል። በዚህ መሃል ቱርክ የአሸማጋይነት ቦታ ይዛ ግዛቴን ልነጠቅ ነው ካለችው ሶማሊያ ጋር አስታርቃለች። ይህ ከሆነ በኋላ ሶማሊላንድ አብይ አህመድ ክዶኛል በሚል ቅሬታ አስነስታ ነበር። በዚህ ምክንያት ሶማሊላንድ ያሉ ኢትዮጵያ ዜጎች እንግልት ሲደርስባቸው እንደነበርም ይታወሳል። በተንሸዋረረ አካሄዳቸው የሀገሪቱ ዲፕሎማሲን ያበላሹት አብይ አህመድ አንከር ስቴት ተብላ የምትጠራውን ሀገር ከምስራቅ አፍሪካ ሀገራት የተጣላች ወዳጅ አልባ አድርጓታል። ቱርክ ከሶማሊያ ጋር የጠበቀ ወዳጅነት ስላላት ነው ሶማሊላንድ ሀገር መሆን የለባትም በሚል እስራኤልን የኮነነችው። የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ